በህይወታችሁ ውስጥ በጣም የምትቀርቡት ሰው ሆኖ ነገር ግን ከዛ ሰው ጋር ስትሆኑ ልክ እንደማይሰማ እንደማይታይ አይነት ስሜት ይሰማችኋል? ብዙ ጊዜ ይህ ነገር የሚያጋጥመው እነዛ ሰዎች ሳያከብሩን ሲቀሩ ነው። እንዴት እንደሆነ ነግራችኋለሁ። በዛሬው ቪዲዮ ላይ አንድ ሰው እያከበራችሁ እንዳልሆነ የሚያሳዩ 9 ወሳኝ ምልክቶችን እነግራችኋለሁ። በተለይ 8ኛ እና 9ኛውን በፍጹም አትጠብቁትም። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። የዩቲዩብ መረጃ እንደሚያሳየኝ ከሆነ ደግሞ 95% የምትሆኑት ተመልካቾቼ ቻናሌን ሰብስክራይብ ሳታደርጉ ስለሆነ የምትመለከቱት ሰብስክራይብ እንድታደርጉ ጠይቃለሁኝ። አክብሮት ማለት የአንድ ግንኙነት የጀርባ አጥንት ነው። ይህ የጀርባ አጥንት ከተሰበረ ደግሞ ግንኙነቱ ሊቆም አይችልም። ብዙ ጊዜ እኛ ሳናውቅ ሰዎች ድንበራችንን እንዲጥሱና እንዳያከብሩን እንፈቅዳለን። ዛሬ አንድ ሰው በስራ ቦታም ይሁን በጓደኝነት፣ በትዳር እንዲሁም በቤተሰብ ግንኙነት ውስጥ እንደማያከብረን የሚያሳዩ 9 ምልክቶችን እነግራችኋለሁኝ። ታዲያ እነዚህ ምልክቶች የምነግራችሁ ጠብ ለመጫር ሳይሆን ራሳችሁን እንድትጠብቁና እንዴት መከበር እንደምትችሉ እንዲሁም ደግሞ እንዴት ከሰዎች ጋር ጤናማ ግንኙነትን መመስረት እንደምትችሉ እንድታውቁበት ነው። እነዚህን 9 ምልክቶች ማወቅ በዙሪያችሁ ያሉ ሰዎች የእውነት ያከብሯችኋል ወይንስ ደግሞ አያከብሯችሁም የሚለውን ለመለየት ስለሚያግዛችሁ ሙሉን አዳምጡት። በዙሪያችሁ ያሉ ሰዎች እንደማያከብሩን ከሚያሳዩ ምልክቶች ውስጥ አንደኛው ስሜታችሁንና ሀሳባችሁን ያጣጥላሉ። ማንኛውም ነገር ላይ ያላችሁን ስሜት ለሌሎች ስትገልጹ አይ እናንተ በጣም ታካብዳላችሁ፣ በጣም ስሜታዊ ናችሁ እያሉ ስሜታችሁን የሚያጣጥሉ ከሆነ የእናንተን ስሜት እንደማያከብሩላችሁ ማሳያው ትልቅ ምልክት ነው። በሆነ ነገር ተከፍታችሁ ሊሆን ይችላል፣ አሊያም ደግሞ የሆነ ነገር አናዷችሁ ሊሆን ይችላል። የሆነ ሰው ጋር ሄዳችሁ ዛሬ እኮ እንደዚህ ተሰማኝ፣ እንደዚህ ሆኜ ተናደድኩኝ ስትሉ አይ እናንተ ነገር ማጋነን ትወዳላችሁ፣ በጣም ስሜታዊ ስለሆናችሁ ነው እንጂ ይህ ነገር ቀላል እኮ ነው እያሉ ስሜታችሁን ከመረዳት ይልቅ በብዛት የሚያጣጥሉባችሁ ከሆነ ለስሜታችሁ ክብር አይሰጡም፣ እናንተንም አያከብሯችሁም ማለት ነው። ሁለተኛ፣ በንግግር ሰዓት ላይ እናንተን በተደጋጋሚ ማቋረጥ። በንግግር መሃል ላይ የሆነ ሰው አቋርጧችሁ የራሱን ወሬ የሚያወራ ከሆነ የእናንተ ንግግርና ሀሳብ ዋጋ የለውም እያላችሁ ነው እና ለእናንተ ያለውን ንቀት እያሳያችሁ ነው። በንግግራችሁ መሃል እየገቡ የእናንተን ሀሳብ እያጨናገፉ የእነሱ ሀሳብ ብቻ እንዲደመጥ የሚያደርጉ ሰዎች ለእናንተ ምንም አይነት ክብር የላቸውም። ከአንድ ሰው ጋር ስታወሩ የእናንተን ወሬ አቋርጦ ቆይ እሱን ተወው እስኪ እኔ የምነግርህ ነገር አለኝ ብሎ የእናንተን ወሬ አቋርጦ የራሱን ወሬ የሚቀጥል ሰው ከሆነ ለእናንተ ሀሳብ ምንም ግድ የለውም እናም አያከብራችሁም ማለት ነው። እንደዚህ አይነት ሰዎች በዙሪያችሁ ካሉና እንደዚህ አይነት ሰዎች ካጋጠሟችሁ ንግግራችሁን ሊያቋርጡ ሲሉ ቆይ ንግግሬን አልጨረስኩም አስጨርሰኝና ቀጥሎ ሀሳብን ትሰጣለህ ብላችሁ ንግግራችሁን ቀጥሉ እንጂ በፍጹም አቋርጧችሁ እንዲገቡ አትፍቀዱ። ሶስተኛ፣ ለጊዜያችሁ ዋጋ ለመስጠት። ጊዜያችሁ ውዱ ነገራችሁ ነው። አንዴ ካለፈ የማይተካም ነገር ነው። ስለዚህ አንድ ሰው በቀጠሮ ሰዓት የሚያረፍድ ከሆነ አሊያም ደግሞ ቀጥራችሁት ሳይነግራችሁ የሚቀር ከሆነና ጊዜያችሁን የሚያባክን ከሆነ ይህ ሰው ለእናንተ አይጨነቅም፣ ለእናንተ ምንም አይነት ክብር የለውም ማለት ነው። በዙሪያችሁ በቀጠሮ ሰዓት የማይገኙና አርፍደው የሚመጡ ሰዎች ካሉ ለጊዜያችሁ ክብር እየሰጡ ስላልሆነ ብትነግሯቸው መልካም ነው። ደጋግሞ የሚያረፍዱ ከሆነ ደግሞ ይህንን ነገር እንዲያስተካክሉና ለጊዜያችሁ ክብር እንዲሰጡ ንገሯቸው። ካለበለዚያ ግን ከነዚህ ሰዎች ጋር መቀጣጠር አያስፈልግም። አንዳንድ ሰዎች ደግሞ አጋጥሟችሁ ከሆነ በቀጠሮ ሰዓት አለመገኘት ብቻም ሳይሆን ለምን እንደቀሩ ሳይናገሩ ስልካቸውን አጥፍተው ይጠፋሉ። የቀጠሮ ጊዜ ካለፈ በኋላ መልሰው ደውለው ምንም እንዳልተፈጠረ እንዴት ናችሁ ብለው ወሬ ያስቀጥላሉ። ለስህተታቸውና ለጥፋታቸው እንኳን ይቅርታ መጠየቅ አይፈልጉም። እነዚህ ሰዎች ለእናንተም ሆነ ለጊዜያችሁ ምንም አይነት ክብር የላቸውም። አራተኛ፣ በሌሎች ፊት እናንተን ዝቅ ማድረግ። ብቻችሁን ስትሆኑ ስለእናንተ ጥሩ ነገር ያወራሉ እናም ደጉን ይነግሯቸዋል። ነገር ግን ከሰዎች ጋር ስትቀላቀሉና በሰዎች ዙሪያ ስትሆኑ የእናንተን እንከን በቀልድ አስመስለው እያነሱ መቀለድና በእናንተ ማሾፍ ይፈልጋሉ። ሰዎች በተሰበሰቡ ሰዓት የእናንተን እንከን እያነሱ በእናንተ መሳለቅና በእናንተ መቀለድ የሚወዱ ሰዎች ለእናንተ ምንም አይነት ክብር የላቸውም። ለምሳሌ ያክል ይሄ እኮ ደነዝ ነው፣ ይሄ እኮ ደደብ ነው እያለ ሌሎች ሰዎች ፊት ላይ እንደ ቀልድ አድርጎ እየሳቀ እናንተን ለማሸማቀቅ ሲሞክር በፍጹም ዝም ማለት የለባችሁም። ክብራችሁን ማስጠበቅ አለባችሁ። እንደዚህ አይነት ቀልድ የለም። አንዳንድ ጊዜ ማሾፋቸውና መቀለዳቸው ሳያንስ ደግሞ እናንተን እንደ ጥፋተኛ ሊቆጥሯችሁ ይፈልጋሉ። ቀልድ አይገባችሁም፣
በጣም ቶሎ ስሜታዊ ትሆናላችሁ ብለው እናንተ ላይ ያዞሩታል ጥፋቱን። እንደዚህ አይነት ሰዎች በዙሪያችሁ ካሉ እናንተን ከማሸማቀቅ ውጪ ሌላ ነገር ስለማይችሉ ብትርቋቸው መልካም ነው። አምስተኛ ድንበራችሁን አለማክበር። አይሆንም፣ ይሄን ነገር አልወደውም፣ ይሄን ነገር አልፈልገውም የምትሏቸውን ነገሮች ነግራችኋቸውም የሚያደርጉ ከሆነና ድንበራችሁን የማያከብሩ ከሆነ እናንተን አያከብሯችሁም። ሚስጥር ብላችሁ ሚስጥራችሁን ነግራችኋቸው ነገር ግን ለሌላ ሰው ሄደው የሚናገሩ ከሆነ እንዲሁም ደግሞ አራተኛ ላይ እንደነገርኳችሁ እንደዚህ አይነት ቀልዶች አይጥሙኝም ብላችሁ ከነገራችኋቸው በኋላ ነገር ግን ድንበራችሁን ሳያከብሩ ቀርተው በተደጋጋሚ በእናንተ የሚያሾፉ ከሆነ እነዚህ ሰዎች በፍጹም ለእናንተ ክብር የላቸውም። እናም እንደሚንቋችሁ ትልቅ ማሳያ ነው። ስድስተኛ ራሳቸውን እንደ ተበዳይ አድርገው እናንተን ጥፋተኛ ያደርጋሉ። ራሳቸው ያጠፉና ነገር ግን እናንተን እንደ ጥፋተኛ እንዲሰማቸው ያደርጋሉ። ይህ ነገር ጋዝላይቲንግ ይባላል። እነዚህ ሰዎች ለጥፋታቸው በፍጹም ይቅርታ መጠየቅ አይፈልጉም። እንዴትም አድርገው ጥፋቱን እናንተ ላይ ማላከክ ይፈልጋሉ። እነሱ መጥፎ ንግግር ይናገሯችሁና ካስቀየሟችሁ በኋላ ነገር ግን እናንተ በጣም ስስ ስሜት ስላላችሁና መቋቋም ስለማትችሉ ነው እንጂ እኔ የተናገርኩት ነገር የሚያስከፋ ሆኖ አይደለም ብለው እናንተኑ ይወቅሷችኋል፣ እናንተኑ ጥፋተኛ ያደርጓችኋል። እነዚህ ሰዎች እናንተንም ግራ ያጋቧችኋል። ጥፋተኛ እንደሆኑ እያወቃችሁ ነገር ግን ነገሩን አጣመው አጥመዝምዘው እናንተ ላይ ያላክኩባችኋል። እናም ጥፋተኛ እንደሆናችሁ ያሳምኗችኋል። እነሱ ይቅርታ መጠየቅ ሲገባቸው እናንተ ይቅርታ ስትጠይቋቸው ራሳችሁን ታገኛላችሁ። እንደዚህ አይነት ነገር አጋጥሟችሁ የሚያውቅ ከሆነ እስኪ ኮሜንት ላይ አስቀምጡልኝና እንማማርበት። ሰባተኛ በውሳኔያችሁ ላይና በህልማችሁ ማሾፍ። የምትመኟቸውን ነገሮች፣ ህልማችሁን እንዲሁም ደግሞ ውሳኔያችሁን ማጣጣልና በነዛ ነገሮች ላይ ማሾፍን ያዘወትራሉ። አይ ይሄን ነገር ማን ታችለውም፣ ይሄ ነገር አይሆንልሽም፣ አይ አይሳካልሽም፣ እከሊት እኮ ሞክራው አልሆነላትም፣ አንቺ ታዲያ ማነሽ ሚሳካልሽ ወዘተ እያሉ ተስፋ የሚያስቆርጧችሁና በህልማችሁ የሚያሾፉና የሚሳለቁ ከሆነ እነዚህ የእድገታችሁ ጠር ናቸው። እናም ለእናንተ ሀሳብና ለእናንተ ህልም ቅንጣት ታክል ክብር የላቸውም። አዲስ ስራ ልትጀምሩ ስትሉ አዲስ የቢዝነስ ሀሳብ አስባችሁ ሄዳችሁ ስታማክሯቸው አይ ይሄንማ ጎበዞቹ የሚችሉትም አልተሳካላቸውም፣ እረ ሰዎች እየከሰሩ ነው፣ ጭራሽ አንቺ እረ አይሆንልሽም የሚሉ ከሆነ እነዚህን ሰዎች ከህይወታችሁ አሁኑኑ ነው ማስወጣት ያለባችሁ። ስምንተኛ ከእናንተ የሚፈልጉት ነገር ሲኖር ብቻ እናንተ ጋር መገኘት። እነሱ ችግር ሲገጥማቸው እናንተ እንድታግዟቸው ይፈልጋሉ። ገንዘብ ሲፈልጉ፣ የሆነ እርዳታ ሲፈልጉ እናንተ ጋር ቀድመው ይመጣሉ። ነገር ግን እናንተ በምትፈልጓቸው ሰዓት በፍጹም አይገኙም። ለመርዳትም ፈቃደኛ አይደሉም። ይህ ነገር ጥቅም ተኮር ግንኙነት ይባላል። እናም እነዚህ ሰዎች ለእናንተ ምንም አይነት ክብርም መውደድም የላቸውም። ጥቅማቸው እስከቀጠለ ድረስ ብቻ ነው አብራችሁ የሚቀጥሉት። ለምሳሌ አንድ ሰው ለወራት ሳይደውልላችሁ ቆይቶ ድንገት አንድ ቀን ደውሎ ገንዘብ አበድረኝ የሚላችሁ ከሆነ ይህ ሰው ለጥቅሙና ሲቸግረው ብቻ ነው የሚፈልጋችሁ። ዘጠነኛና የመጨረሻው ደግሞ አብራችሁ ሆናችሁ በምታወሯቸው ሰዓት ላይ በጥሞና እናንተን አለማዳመጥ። በአካል አጠገባችሁ ቢሆኑ በመንፈስ ግን ከእናንተ ጋር አይደሉም። እናንተ ስታወሩ ስልካቸውን የሚጎረጉሩ አሊያም ደግሞ ወደ ሌላ ነገር ዞረው ሀሳባቸው የሚሰረቅ ሰዎች እናንተን አያዳምጧችሁም። እናም ወሬያችሁን እስክትጨርሱ ብቻ ነው የሚጠብቁት። በወሬያችሁ መሀልም አቋርጣችሁ ጥያቄ ስትጠይቋቸው ምን አልከኝ፣ ምን ስትለኝ ነበር ይሉሃል እንጂ በፍጹም ያልከውን ነገር አያዳምጡም። ሀሳባችሁን የልባችሁን አውጥታችሁ ስትነግሯቸው እንዲሁ ከአንገት በላይ እሺ እሺ አዎ አዎ ይሏችኋል እንጂ ከልባቸው ሆነው አያዳምጧችሁም። እንደዚህ የሚያደርጉ ሰዎች ለእናንተ ምንም አይነት አክብሮት የላቸውም። እነዚህ የነገርኳችሁ 9 ምልክቶች ህይወታችሁ ውስጥ ካሉ ቆም ብላችሁ ማሰብ አለባችሁ። አክብሮት የሌለበት ግንኙነት ዘለቄታው አጠራጣሪ ነው። ስለዚህ ይህን ነገር መቀየር መቻል አለባችሁ። መጀመሪያ እራሳችሁን አክብሩ። ከዛ ቀጥሎ ሰዎች እንዴት እንደሚያከብሯችሁ አሳዩአቸው። አንዳንዴ ሰዎች እኛ እንዴት መከበር እንዳለብን ካላሳየናቸው በስተቀር እንዴት እኛም ማክበር እንዳለባቸው አያውቁም። ሰዎች እንዴት እንዲያከብሩ ማድረግ እንችላለን በሚለው ዙሪያ ደግሞ ቪዲዮ ስለሰራሁኝ ገብታችሁ እዩት። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ከነዚህ ከነገርኳችሁ 9 ምልክቶች ውስጥ እናንተ የትኛውን አስተውላችኋል? ኮሜንት ላይ አስቀምጡልኝ። ሌላም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።